የረቡዕ ህዳር 17 ቀን 2018 ዓ.ም የኢሲኤን ቴሌቪዥን የዕለቱ ዋና ዜናዎች። በመጀመሪያም አበይት ዜናዎቹ። የፊታውራሪ አህመድ ለማ ከ50 ዓመታት በላይ የተሻገሩ ታሪካዊ ቅርሶች፣ ቁሳዊ ሀብቶችን ትውልድ እንዲጠቀምባቸው ጥሪ ስለመቅረቡ፣ ሶስተኛው የምስራቅ አፍሪካ ልማት በየነ መንግስታት ባለስልጣን ኢጋድ የሚዲያ ባለሙያዎችን ሊሸልም ስለመሆኑ፣ 20ኛ ዓመት የምስረታ ክብረ በዓሉን የሚያከብረው ኔክስት ፋሽን ዲዛይን ኮሌጅ አርአያዎችን ሊያመሰግንና እንደሚሸልም ስለመናገሩ፣ ከውጭ ሀገራት ደግሞ የተባበሩት አረብ ኤሚሬቶች የሰው ሰራሽ አስተውሎት መሰረተ ልማትና አገልግሎቶችን በመላ አፍሪካ ለማጠናከር የ$1 ቢሊዮን ኢንቨስትመንት ይፋ ማድረጋቸው፣ ከ12000 ዓመታት በኋላ ባለፈው ሳምንት አፋር ክልል ውስጥ የፈነዳው እሳተ ገሞራ የፈጠረው ጭስ ጉዳይ አነጋጋሪነቱ የሚሉትና ሌሎችም ዘገባዎች ተካተዋል። አብረውን እስከ መጨረሻው ይዝለቁ። ይህ የሁላችንም ድምጽ ኢሲኤን ቴሌቪዥን ነው። እነሆ ዜናዎቹ። የፊታውራሪ አህመድ ለማ ከ50 ዓመታት በላይ ያስቆጠሩ ልዩ ልዩ ታሪካዊ ቁሳዊና ባህላዊ ቅርሶችን ትውልድ እንዲጠቀምባቸው ጥሪ ቀረበ። በአንደበተ ርቱዕነታቸው፣ በሀገር ሽማግሌነታቸውና በስራ ፈጣሪነታቸው እንዲሁም በባለ ራዕይነታቸው የሚታወቁትና በሀገራችን በባህላዊ፣ በማህበራዊ፣ በኢኮኖሚያዊና በፖለቲካዊ ዘርፎች ደማቅ አሻራ ያስቀመጡት ፊታውራሪ አህመድ ለማ ከ50 ዓመታት በላይ የተሻገሩ ታሪካዊ ቅርሶች፣ ቁሳዊ ሀብቶችን ትውልድ እንዲጠቀምባቸው በስጦታ ተረከቡኝ መባሉ ተነገረ። የአገር ዋርካ አርኤስቲ የአገር ባለውለታ ሽማግሌ በህይወት በነበሩበት ከመጋቢት 30 ቀን 1913 ዓመተ ምህረት እስከ ሚያዝያ 13 ቀን 2001 ዓመተ ምህረት የ88 ዓመታት በተለይም ግማሽ ክፍለ ዘመን የተሻገሩ ልዩ ልዩ ታሪካዊ፣ ቁሳዊ፣ ባህላዊ፣ ጥበባዊ ቅርሶችና መገልገያዎችን እንዲሁም ለትውልድ የሚጠቅሙ ለጥናትና ምርምር ዋነኛ ማጣቀሻና ግብዓት የሚሆኑ ሰነዶችን በስጦታ መልክ ለመስጠትና ትውልድ እንዲጠቀምባቸው ማህበረሰብ እንዲገለገልባቸው ከልጆቻቸው መካከል አቶ ካሱ አህመዴ የሚመለከተው አካል እንዲረከባቸው ጥሪ አድርገዋል። ፊታውራሪ አህመድ ለማ በወሎ ክፍለ ሀገር በወረሂመኑ አውራጃ መጋቢት 30 ቀን 1913 ዓ.ም ተወለዱ። እስከ 10ኛ ክፍል ድረስ በተወለዱበት አካባቢ የተማሩት ፊታውራሪ አህመድ ከቀዳማዊ ኃይለ ሥላሴ ዩኒቨርሲቲ የህግ ዲፕሎማ ያላቸው ሲሆን በ1949 ዓ.ም የፓርላማ አባል ሆነው በመመረጥ ሰርተዋል። ለ16 ዓመታትም በህግ መምሪያና በህግ መወሰኛ ምክር ቤት ውስጥ አገልግለዋል። ፊታውራሪ አህመድ የኢትዮጵያ ውሃ ዋና ፌዴሬሽን መስራችና ስራ አስኪያጅ፣ የአክሱም ሐውልት አስመላሽ ኮሚቴ አባል፣ የፈጣን ሙያ ማሰልጠኛ ተቋም መስራችና ፕሬዝዳንት፣ የወሎ ትራንስፖርት መስራችና ስራ አስኪያጅ፣ የኢትዮጵያ የባህል ስፖርት ፌዴሬሽን አባል በመሆንም ሰርተዋል። በተጨማሪም የአክሱም ሐውልት አስመላሽ ብሔራዊ ኮሚቴ፣ የመቅደላ አጼ ቴዎድሮስ ሐውልትና የቱሪስት መስህብ ግንባታ ኮሚቴ አባል፣ የታሪካዊው የጀማ ንጉስ የልማትና የግንባታ ኮሚቴ የበላይ ጠባቂ፣ የኢትዮጵያ ኤርትራ የግጭት አስወጋጅ የሽምግልና ኮሚቴ አባል፣ የአላማጣ አውራጃ አስተዳዳሪ፣ የወሎ አውቶቡስ ማህበር ፕሬዝዳንት እንደነበሩና በ1997 ዓ.ም በመንግስትና በቅንጅት የላዕላይ ምክር ቤት ተመራጮች መካከል ተፈጥሮ በነበረው ችግር ተቋቁሞ በነበረው የሀገር ሽማግሌዎች ህብረት ውስጥ በመሳተፍ እርቅ እንዲወርድ የበኩላቸውን ጥረት ካደረጉት ሽማግሌዎች መካከል አንዱ እንደሚሆኑ የሚዘነጉ አይደሉም። የፋሽኑና የዲዛይኑ ዓለም አርአያ 8 ባለሙያዎችን በቀይ ምንጣፍ ስነ ስርዓት የፊታችን ቅዳሜ ህዳር 20 ቀን 2018 ዓ.ም ሊሸለም ነው ተባለ። በኢትዮጵያ የሽልማት ታሪክ በዘርፉ የመጀመሪያው ነው ተብሏል። አርቲስት አመልማል አባተና አርቲስት መቅደስ ጸጋዬ የአፋ አዋርድ ልዩ ተሸላሚ ሊሆን ነው። ኔክስት ፋሽን ዲዛይን ኮሌጅ ከተመሰረተ 20 ዓመት መሙላቱን እንዲሁም የአፋ ሽልማት ምክንያት በማድረግ የህዳር 15 ቀን 2018 ዓ.ም መግለጫ ሰጥቷል። በአዲስ አበባ ዲሌኦፖል ሆቴል በተካሄደው ጋዜጣዊ መግለጫ የኮሌጁ የ20 ዓመታት ጉዞ፣ የፋሽን ሾውና የአፋ ውድድርና ሽልማትን በተመለከተ
ማብራሪያ ተደርጓል። በበጎ ተግባር ላይ የተመሰረተውና ከ1500 በላይ የሳውዲ ተመላሾችን በነጻ አስተምሮ ስራ በማስቀጠር ከፍተኛ ኃላፊነት እየተወጣ ያለው ኔክስት ፋሽን ዲዛይን ኮሌጅ በዚህ ዓመት ብቻ ከ350 በላይ ተማሪዎችን ያስመርቃል ተብሏል። በተያያዘም የአፋ እጩዎች የታወቁ ሲሆን ተሸላሚዎችም የሚከተሉት ናቸው። ሳምራዊት መርሃ ጽዮን ከሳምራይ ሌዘር በኢንተርናሽናል ደረጃ የኢትዮጵያ ሌዘር በማስተዋወቅ አርቲስት አመልማል አባተ ፋሽንና የባህል አልባሳትን ለረጅም ጊዜ በመመለስና በማስተዋወቅ ዲዛይነሮችን በማገዝ እንዲሁም የድርጅቱ ደንበኛ መሆን ዮሐንስ ታጠቅ ከጆኒ ቪዲዮ ዲዛይነሮችና ሞዴሎችን ላለፉት 30 ዓመታት ፎቶ ማንሳት አርቲስት መቅደስ ጸጋዬ ፋሽንና የባህል አልባሳትን ለረጅም ጊዜ በመልበስና በማስተዋወቅ ዲዛይነሮችን በማገዝ አርቴክት ቃል ኪዳን ታደሰ ለ15 ዓመታት በባህላዊ የሽመና ጨርቆች ቤትን በማስዋብ ሄኖክ ሲሳይ ከሄኒ አፍሮ ሞዴሎችን በበጎ ፈቃደኝነት ሜካፕና ጸጉር በመስራትና ብዙ ዲዛይነሮችን በመደገፍ የፋሽን ዲዛይነሩ እና አርቴክት ሜቲ ኃይለማርያም ክሬቲቭ ያንግ ዲዛይነር እንዲሁም ፎዚያ ድሬስ የኢትዮጵያ የባህል አልባሳትን ዕለት እንዲለበስ በማድረግ በመላው ዓለም እንዲታወቅ በማድረግ ክሬቲቭ ያንግ ዲዛይነር ናቸው። ሽልማቱ በኔክስት ፋሽን ዲዛይን ኮሌጅ ተዘጋጅቷል። የኔክስት ፋሽን ዲዛይን ኮሌጅ መስራች የሆነችው ወይዘሮ ሳራ መሐመድ እንደተናገሩት ኔክስት ፋሽን ዲዛይን ኮሌጅ የተመሰረተው በ1996 ዓ.ም በሞዴሊንግ የስልጠና ዘርፍ ነው። ኮሌጁ በ20 ዓመት የስራ ሂደት ውስጥ የተለያዩ ሽልማቶችንም አግኝቷል ተብሏል። ከፊታችን ቅዳሜ ጀምሮ በተለያዩ ዝግጅቶች ለ3 ቀናት የሚካሄድ የ20ኛ ዓመት የምስረታ በዓሉን ያከብራል። ከ12000 ዓመታት በኋላ ባለፈው ሳምንት እሁድ አፋር ክልል ውስጥ የፈነዳው እሳተ ገሞራ በፈጠረው ጭስ ሳቢያ የህንድ ሲቪል አቪዬሽን ባለስልጣን በአንዳንድ የሀገሪቱ አካባቢዎች የአውሮፕላን በረራዎችን አግዷል። ባለስልጣኑ ጭሱ በፈጠረው ስጋት ሳቢያ በርካታ በረራዎችንም ሰርዟል። ጭሱ ከባህር ጠለል በላይ ከ8 ሜትር እስከ 15 ኪሎ ሜትር ከፍታ ላይ የከባቢ አየር ብክለት መፍጠሩንም የሀገሪቱ ባለስልጣናት ገልጸዋል። ሃይሊ ጉቢ ተብሎ የሚታወቀው የአፋር እሳተ ገሞራ የፈጠረው አመድ የተቀላቀለበት ጭስ ቀይ ባህርን አልፎ የመን፣ ኦማን፣ ህንድ እና ፓኪስታን ድረስ ሰማዩን እንደሸፈነ ዓለም አቀፍ የዜና ምንጮች ዘግበዋል። የኢትዮጵያ አየር መንገድ የእሳተ ገሞራው ጭስ ወደ አውሮፓ፣ እስያ፣ መካከለኛው ምስራቅ በሚያደርጋቸው በረራዎች ላይ እክል አይፈጥርበት ይህ ዘገባ እስከተጠናከረበት ሰዓት ድረስ በይፋ ያሰራጨው መረጃ የለም። እሳተ ገሞራው አፋር ክልል ውስጥ በሰው ወይም በእንስሳት ህይወት ላይ ጉዳት እንዳላደረሰ የክልሉ ባለስልጣናት መናገራቸውን የውጭ ዜና ወኪሎች ዘግበዋል። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ጋዜጠኞችን ሊሸልም ነው። ሶስተኛው የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ የሚዲያ አዋርድ የፊታችን ቅዳሜ ህዳር 20 እና 21 2018 ዓ.ም በአዲስ አበባ ስካይላይት ሆቴል እንደሚካሄድ ተገለጸ። እሁድ ህዳር 21 ቀን 2018 ዓ.ም ከቀኑ 10 ሰዓት ጀምሮ የውድድሩ አሸናፊዎች ይታወቃሉ ተብሏል። በኢትዮጵያ መንግስትና ኢጋድ ትብብር በተዘጋጀው በዚህ ሽልማት የአየር ንብረት ለውጥን ለመከላከል በሚደረገው ጥረት የተሻለ የይዘት ስራ ያከናወኑ የሚዲያ ባለሙያዎች እውቅና ያገኛሉ ተብሏል። የዘንድሮው ሽልማት በተለይም ደግሞ ከአየር ንብረት ጋር ተያይዞ የሚካሄድ እንደሆነ ተነግሯል። ሶስተኛውን የኢጋድ ሚዲያ አዋርድ የዝግጅት ሂደት አስመልክቶም የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያ ጌታቸው እና በኢትዮጵያ የኢጋድ ተጠሪ አበባው ቢሆነኝ በጋራ መግለጫ ሰጥተዋል። ኢትዮጵያ ሶስተኛውን የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ የሚዲያ አዋርድ ማስተናገዷም ለአረንጓዴ የኢኮኖሚ ግንባታ ስኬቶችን እውቅና የሚሰጥ ነው ተብሏል። በሚዲያ አዋርድ ሽልማት ውድድሩ ላይ በርካታ የኢጋድ አባል ሀገራት የመገናኛ ብዙሃን ባለሙያዎች ይሳተፋሉ ሲባል ተሰምቷል። የሽልማት ስነ ስርዓቱ በአዲስ አበባ መካሄዱም በፐብሊክ ዲፕሎማሲ የህዝብ ለህዝብ ግንኙነትን በማጠናከር የኢትዮጵያን ገጽታ ለመገንባት አዎንታዊ ሚና እንደሚጫወት ተነግሯል። ውድድሩ በቴሌቪዥን፣ ሬዲዮ፣ ህትመት፣ ዲጂታል ሚዲያ እና ሴቶች ዘርፍን ጨምሮ
በ8 ዘርፎች ላይ እንደሚካሄድ ታውቋል። 400 የሚሆኑ የኢጋድ አባል ሀገራት ባለሙያዎች ስራዎቻቸውን ያስገቡ ሲሆን ከነዚህም ውስጥ 94 የሚሆኑት ኢትዮጵያውያን ባለሙያዎች ናቸው ሲባል ሰምተናል። ተወዳጅ ሚዲያ የኢጋድ የሚዲያ አዋርድ ለመጀመሪያ ጊዜ ከ3 ዓመት በፊት በጅቡቲ ሲካሄድ አሸናፊ ከነበሩት የፎቶ ባለሙያዎች አንዱ መስፍን ሰለሞን ያነጋገረ ሲሆን መስፍን የቦረናን ድርቅ በምስል በማስቀረቱ ነበር እውቅናውን ያገኘው። መስፍን ይህ አይነት ውድድር በሙያው እንዲበረታ እንዳገዘው ገልጾ ያገኘው የዋንጫና $1000 ሽልማትም ትልቅ ትርጉም እንዳለው ተናግሮ ነበር። መስፍን በሪፖርተር ጋዜጣ ላይ ከ20 ዓመት በላይ ያገለገለ ባለሙያ ሲሆን ሶስተኛው የኢጋድ የሚዲያ አዋርድ ኢትዮጵያ መዘጋጀቱን ለባለሙያዎች አይን ከፋች በመሆን ረገድ ትልቅ አስተዋጽኦ አለው ሲል ተናግሯል። ኮሰም ብርሃኑ የሚዲያ ባለሙያ ሲሆን በዘርፉም ከ8 ዓመት በላይ ሰርቷል። በ2007 ዓ.ም የማስተርስ ዲግሪውን ከአዲስ አበባ ዩኒቨርሲቲ በጋዜጠኝነትና ተግባቦት በከፍተኛ ነጥብና የጥናት ውጤት እንደተመረቀ የኢትዮጵያ ቴሌቪዥን ተቀላቀለ። ከድርቅ ጋር ተያይዞ በቦረና በሶማሌ ክልልና ኮንሶ በመገኘት ድርቁ የፈጠረውን ሰብአዊ ቀውስ በማሳየት ለችግሩ መንግስትና ህዝብ እንዲረባረብ ያደረጉ ዘገባዎችንም ሰርቷል። በኮንሶ አካባቢ በሰራው የድርቅ ዘገባ በመጀመሪያው የኢጋድ ሚዲያ አዋርድ በመወዳደር አሸንፏል። የእውቅና ሰርተፊኬትና የብር ሽልማትም አግኝቷል። የኢጋድ ሽልማት ዋና ዓላማም በቀጠናው ገንቢ ሚና ያለው የጋዜጠኝነት እንዲጎለበት ማድረግና በአየር ንብረት ለውጥ ላይ ግንዛቤ መፍጠር ነው ተብሏል። ዘንድሮ በሚካሄደው የሽልማት ስነ ስርዓት ላይ 2000 የሚሆኑ ከፍተኛ የመንግስት ባለስልጣናት፣ የዲፕሎማቲክ ማህበረሰብ እና የአፍሪካ ህብረት፣ የተባበሩት መንግስታት ድርጅትና ሌሎች ዓለም አቀፍ ድርጅት ተወካዮች እንዲሁም ጋዜጠኞች እንደሚገኙ ይጠበቃል። የኢጋድ ሚዲያ ዓመታዊ ሽልማት ከድርጅቱ ዋና ጸሐፊ ክቡር ዶክተር ወርቅነህ ገበየሁ ጥንስስ ፕሮጀክቶች ውስጥ አንዱ ነው ተብሏል። አንደኛው ውድድር ጅቡቲ፣ ሁለተኛው የኢጋድ የሚዲያ ሽልማት ደግሞ ኬንያ ማስተናገዳቸው የሚዘነጋ አይደለም። በዚህ መርሃ ግብር ላይ የሚታደሙ የሚዲያ ባለሙያዎችን በመጋበዝና የማህበራዊ ሚዲያ ዘገባዎችን በማከናወን በዝራ እጅጉ የተቋቋመው ተወዳጅ ሚዲያና ኮሚኒኬሽን ተግባሩን እየተወጣ ይገኛል። ይህ ኢሲኤን ቴሌቪዥን ነው። የውጭ ሀገር ዜናዎች። ኤሚሬትስ በአፍሪካ የሰው ሰራሽ አስተውሎት መሰረተ ልማትን ለማጠናከር $1 ቢሊዮን ኢንቨስትመንት ይፋ አደረገች። የተባበሩት አረብ ኤሚሬቶች የሰው ሰራሽ አስተውሎት መሰረተ ልማትን አገልግሎቶችን በመላ አፍሪካ ለማጠናከር $1 ቢሊዮን ኢንቨስትመንት ይፋ ማድረጋቸው ተነግሯል። በጆሃንስበርግ የግሩፕ 20 የመሪዎች ስብሰባ ላይ ይፋ የተደረገው ይህ ተነሳሽነት የሰው ሰራሽ አስተውሎትን በመጠቀም ትምህርት፣ ጤናና የአየር ንብረት መላመድን የመሳሰሉ ቁልፍ ዘርፎችን ለመለወጥ ያለመ መሆኑ ተጠቁሟል። ኤሚሬቶች የኤአይ ቴክኖሎጂን በዓለም አቀፍ እድገት ውስጥ የሚጫወተውን ወሳኝ ሚና ያጎላች ሲሆን አገሪቱ ኃላፊነትና ተጠያቂነትን ያለው እንዲሁም ሁሉን አካታችነት የሰው ሰራሽ አስተውሎት ልማትን ለመተግበር ያላትን ቁርጠኝነት አረጋግጣለች ተብሏል። በአፍሪካ እድገትና ልማት ውስጥ ዋና ተዋናይ ሆና የቆየችው የተባበሩት አረብ ኤሚሬቶች በታዳሽ ኃይል፣ በመሰረተ ልማትና በኢኮኖሚ አጋርነት ከፍተኛ መዋለ ንዋይ ማፍሰስ ቀጥላለች ሲል የዘገበው ግሬት አፍሪካ ነው። አልጄሪያ በቅኝ አገዛዝ በአፍሪካ ላይ በተፈጸሙ ወንጀሎች ዙሪያ ከህዳር 21 እስከ 22 የሚቆይ ዓለም አቀፍ ኮንፈረንስ ታዘጋጃለች ተባለ። የኮንፈረንሱ ዓላማ ለቅኝ አገዛዝ ወንጀል ካሳ እና ፍትህ በማስገኘት እና ቅኝ አገዛዝን በወንጀል በመፈረጅ ዙሪያ ሀገራዊ አቋም ላይ ለመድረስ ያለመ ነው ተብሏል። ኮንፈረንሱ የቅኝ አገዛዝን ወንጀሎችን ከሰብአዊ፣ ባህላዊ፣ ኢኮኖሚያዊ፣ አካባቢያዊ እና ህጋዊ መስኮች አንጻር የሚመረምር ሲሆን ለቅኝ አገዛዝ ወንጀል ካሳ ማስከፈል ላይ አትኩረው የሚሰሩ አህጉራዊ ተቋማትን ስለማቋቋም ጭምር ይመክራል ተብሏል።
ኮንፈረንሱ የሚደርስበት የመጨረሻ ውሳኔ በመጪው የካቲት የሚካሄደው የአፍሪካ ህብረት የመሪዎች ጉባኤ እንዲያጸድቀው ይቀርባል። የአፍሪካ ሀገራት እስካሁን ቅኝ ገዢዎች ለፈጸሙባቸው ወንጀሎች ካሳ የሚጠይቁት በተናጠል ድርድር ብቻ ነው። በኮንፈረንሱ ላይ የካሪቢያን ሀገራት ጭምር ይሳተፋሉ ሲባል ተሰምቷል። ፕሬዚዳንት ዶናልድ ትራምፕ የግብፁን፣ የሊባኖሱን እና የዮርዳኖሱን የሙስሊም ወንድማማቾች ድርጅት የተወሰኑ ክፍሎች የውጭ የሽብር ድርጅትና ዓለም አቀፍ አሸባሪ ድርጅት ብሎ መፈረጅ ያስፈልግ እንደሆነ በ45 ቀናት ውስጥ የውሳኔ ሀሳብ እንዲቀርብላቸው የውጭ ጉዳይ መስሪያ ቤቱንና ግምጃ ቤቱን አዘዋል። የፕሬዚዳንቱ ትዕዛዝ ዓላማ የሶስቱን ሀገራት የሙስሊም ወንድማማቾች ቡድኖች አቅምና እንቅስቃሴ ለማዳከም፣ የገንዘብ ምንጭ እንዳይኖራቸው ለማድረግ እና ቡድኖቹ በአሜሪካውያን ዜጎችና በአሜሪካ ብሔራዊ ጥቅሞች ላይ ሊደቅኗቸው የሚችሏቸውን ስጋቶች ለማምከን ያለመ እንደሆነ ተገልጧል። የሊባኖሱ ሙስሊም ወንድማማቾች ወታደራዊ ክንፍ የሊባኖስ አሸባሪ ቡድኖች በእስራኤል ላይ ጥቃት እንዲፈጽሙ ድጋፍ አድርጓል ያሉት ፕሬዚዳንቱ የግብፁ ሙስሊም ወንድማማቾች አንድ ከፍተኛ አመራር ደግሞ የፍልስጤሙ ሐማስ እስራኤል ላይ ጥቃት በፈጸመበት ዕለት በመካከለኛው ምስራቅ በሚገኙ የአሜሪካ አጋሮች ላይ ጥቃቶች እንዲፈጸሙ ጥሪ አድርገዋል በማለት ከሰዋል። ከአፍሪካ ቀንድ አገራት ኬንያ ሙስሊም ወንድማማቾችን በቅርቡ በአሸባሪነት መፈረጇ ይታወሳል። ይህ ኢሲኤን ቴሌቪዥን ነው። የኢሲኤን ቴሌቪዥን የዩቲዩብ ቻናልን ሰብስክራይብ በማድረግ በየዕለቱ መረጃዎችን በማስረጃ ያገኙ። ሁሉንም የማህበራዊ ሚዲያ ገጾቻችንን በመወዳጀት ቤተሰብ ይሁኑ። አብራችሁን ስለሆናችሁ ምስጋናችን ከፍ ያለ ነው። ኢሲኤን ቴሌቪዥን የሁላችንም ድምፅ። እናመሰግናለን።